በዋግ ኽምራ ብሔረሰብ አስተዳደር በአብርገሌ ወረዳ በ03 ቀበሌ በበሳል መስኖ ካናል ላይ በተከሰተው የክረምት ጎርፍ አደጋ በርካታ ቋሚ ተክሎች፣ ሰብሎችና አትክልትና ፍራፍሬዎች ላይ ጉዳት ማድረሱን ተጠቃሚ አርሶ አደሮች ተናግረዋል። ያው ይሽሙ ዘገየ መናይቸው ነው ተክል ጉዲሽ ነው ዲነ ያው ብቻ ነው ወይኑ ግን አቀሽም ማንጎ ዋልታ ጠቅላላ ተክሊኝ አይነት በቃ ዝም አውከክ ይዝብሽ አይነት ጠቅላላ ተክሊኝ ማንጎ صوت الليمن تشاق جيش صوت بون كم بكور كش نيد وركشة ياو واقع تاكمو وينو دين واقع دوسيا وينو مرشة ويديو نيدور ويشين دانو نقصني كوديات جبنا كودن نقصني كودن خان الشين نقولنا كوديات نعم كيسر نور نعني ياو بيكمانو الجنا خان الشين نكم نازو ياو أنك في دور بتاركمي بكلالو عمس متوشي بلاي وانا بكلال اليوم يانسنو جن بكلالو አንድ ማንጎ 200 ከምናምን በላይ ስለሆነ ጠቅላላ ማንጎ ከሎሚን ጋር ጠቅላላ ወጪ ያወጣ ነው ያው 500 ሺህ በላይ ይሆናል። የ03 ቀበሌ መስኖ ተጠቃሚ የሆኑት አቶ ገብረ ሚካኤል አየሳረ የተለያዩ ቋሚ ተክሎችን በ300 ብር ገዝተው ከ2 ዓመታት በላይ በማሳደግ ፍሬ ላይ ሲደርስ እንጠቀማለን ብለው ተስፋ አድርገው የነበሯቸው ማንጎዎች መወሰዳቸውን ገልጸዋል። እሺ ያና ሊምነንና ያው ሊና ጭነት ሻቋጭነት أقو قالنا نريك ليش عشان لينا مت أقوتي كلاتا شغالة قرشان الجبيا لينا مت أوننا قبضنا شو ما هو يرو ما هو በተመሳሳይ የ03 ቀበሌ በበሳል መስኖ ተጠቃሚ የሆኑት እሞሄው ቢትቀወልዱ ባለፉት ዓመታት መንግስት የተለያዩ አዝርዕትን ሰጥቶ ተክለን የዕለት ተዕለት ምግባችንን ስንችል ነበር ያሉት ሲሆን በተከሰተው ጎርፍ በቆሎን ጨምሮ ቋሚ ተክሎችን በጎርፍ መወሰዳቸውን ይናገራሉ። بهاي ملأ دين دالة بنظام ولا ليه من دمن يقان متى كينغ ميجيكا أركو متى كي فكاشة في فكاشة فكاشة كي يكون بون دعان دي جنينة نقمة في جنينة كمان ين ساكو دانو كيرمور جيجي تا عندك شيء كشة أوي በአብርገሌ ወረዳ የግብርናና ገጠር ልማት ጽሕፈት ቤት ምክትል ኃላፊ የሆኑት አቶ ሚሰነ ቢሰጠኝ በ2017 ዓ.ም ለ2018 ዓ.ም የምርት ዘመን በ03 ቀበሌ የተከሰተው ጎርፍ በአርሶ አደሮች የመስኖ ልማት ላይ ከፍተኛ ጉዳት ማድረሱን ገልጸው ችግሩን በዘላቂነት ለመፍታት በርካታ ተግባራት እንደሚጠበቅባቸው ተናግረዋል። 03 ቀበሌ 2017-18 ዘመን ከፍተኛ ዝናብ በዘነበ ተፈጠረ ጎርፍ አደጋ ነው። ምናልባት የዚህ ጎርፍ አደጋ በከፍተኛ ሁኔታ አጠቃብን ብለን የያዝነው በዚህ ቅድም ስናየው እንደነበረው በመስኖ ቦታዎች አካባቢ በተለይ ከ15 ዓመት በላይ የቆዩ ቋሚ ተክሎች ጭምር የተጎዱበት ሁኔታ ነው ያለው። ያን ለማድረግ ምናልባት ቅድመ ሁኔታዎችም ይደረጉ የነበረ ምናልባት ከአሁን በፊትም ተደጋጋሚ ለዛ መከላከያ የሚሆኑ ሸንባቆም ሌሎችም በእኛ በኩልም ጋቢዎች ሲደረጉ የነበረው ያን ግን ቀጣይነት ያለው አይደለም። በፊት የነበረ እንጂ አሁን ላይ ብዙም ይሆን አይደለም። በዛም ምክንያት ከፍተኛ ጉዳት ተጎድቷል። ምናልባት ቅድም ስታዩ እንደነበራችሁ ታይታችሁት ከሆነ በበሳል አካባቢ ወደ 26 ሚሊዮን ብር በላይ ወጪ የተደረገበት ካናል የመጀመሪያ መነሻው በከፍተኛ ሁኔታ ተጎድቶ አሁን ላይ ሙሉ በሙሉ ምናልባት በሄክታር ደረጃ አጠቃላይ እዛ አካባቢ ከመስኖ በላይ ከካናል በላይም ከካናል በታችም ከ40 ሄክታር በላይ ማልማት የሚችል ነው። ይህ ሁሉ ለማልማት ያነቁ ተቆርጧል። አሁን ላይ ሙሉ በሙሉ ስታክ አድርጓል። ዝናብ ካቆመ በኋላ ምንም ስራ መስራት የማይችልበት ሁኔታ ላይ ነው ያለው። ከዛ በላይም ለብዙ ዓመታት ሲገለገሉ የነበሩበት ለኑሮ መሰረታቸውን ብዙ ሲሸጡ ሲለውጡ የነበሩበት ምርትም ጭምር የቋሚ ተክል የፍራፍሬ ተክል የተጎዳበት ሁኔታ ነው ያለው። ቅዱስ ላይ እንደነበረው የሙዝ ችግኝ ማንጎም በተመሳሳይ ከ15 ዓመት በላይ የቆዩ ችግኞች ዛፎች ጭምር የተጎዱበት ሁኔታ ነው ያለው። አሁንም በተመሳሳይ እዚህም ያለንበት ከ15 ሄክታር በላይ ማልማት የሚችል ቦታ ሽሙሊባ ይባላል። እሱም ከመጋቢ ሌላ ሁለተኛ ካናል ተቀባይ የነበረው ማስተላለፊያ ድልድይ ሙሉ በሙሉ ተቆርጦ አሁን ላይ እሱም ባዶ የሆነበት ሁኔታ ነው ያለው። ቀጣይ ላይ ምናልባት በአስቸኳይ ቶሎ መፍትሄ መፍጠር ማንችል ከሆነ ይሄኛው የምናየው ለኢንቨስትመንት ደረጃ የተቀበሉት መሬትም ጭምር ያለበት ስለሆነ በከፍተኛ ሁኔታ የተጎዳበት ቀጣይም ስጋት ያለበት ሁኔታ ያለውና እሱን ለማስተላለፍ እርግጥ እንደኛ ደረጃ የሚያስፈልገውን የቅድመ ዝግጅት ሁኔታዎች ወይም ደግሞ በእኛ በኩል ያሉ ቅድሚያ የሚሆናሉ የምንላቸውን ነገሮች ሊያዘጋጅ ይችላሉ። ነገር ግን ከፍተኛ ወጪ የሚጠይቁ ናቸው። እሱን እንዳሳያሉ ሁኔትም አጠቃላይ የሚመለከቱ አካል ጋር ጋር እያደረግን ቶሎ መፍትሄ መስጠት የምንችልበት ሁኔታ ነው እንጂ ከዛ ውጭ የሰው ሕይወት እንደማለት ነው እና አጠቃላይ የምናያቸው ከፍተኛ የሆኑ ቋሚ ተክሎች እዚህ ነው ያሉት። እነዚህ ናቸው አሁን ውሃ ስታክ የሚያደርግባቸው እና ይሄ ነው ያለው በእኛ ደረጃ። እርግጥ
በየአመቱ እንዲህ አይነት ነገር ይከሰታል። በአሁኑ አመት ግን የተከሰተው በጣም በከፍተኛ ሁኔታ ምናልባት ወደ ደጋው አካባቢ የዘነበ ዝናብ ነው። እኛ አካባቢ አይደለም በብዛት ዘነበው፣ ደጋው አካባቢ ከፍተኛ ዝናብ ዘንቦ የመጣ ነውና በዛ የተነሳ ከፍተኛ ጉዳት የደረሰበት ሁኔታ ነው ያለው። በዚህ ልክ ፈጣን ምላሽ ለመስጠት ትንሽ አስቻይ ሁኔታዎች የሉም። በጀት ጋር በተያያዘ ሌሎች የልጆች ጋር ምናልባት ካለ የሚመለከታቸው አካላት ጋር ማድረግ የሚቻልበት